ሰላም ክሬቲቭስ ሰሞኑን የቲክቶክ ፔጃችን ላይ ፖርትፎሊዮ ላኩልንና ሪቪው እናደርጋለን ባልነው መሰረት ዛሬ የፖርትፎሊዮ ሪቪው እናደርጋለን። ፖርትፎሊዮአችሁን ሪቪው የምናደርግበት ክራይቴሪያዎች አዘጋጅቻለሁ። በእነዛ ክራይቴሪያዎች መሰረት የእናንተን ፖርትፎሊዮ ሪቪው የምናደርግ ይሆናል። አሪፍ ፖርትፎሊዮ የምንለው እነኚህ ነገሮች ሲያሟሉ ነው እና እነዛ ነገሮች ደግሞ ምን ምን እንደሆኑ ልንገራችሁ። የመጀመሪያው ፈርስት ኢምፕሬሽን ስንል ክላይንት ያንን ፖርትፎሊዮ ሲያየው መጀመሪያ የሚፈጥርበት ፈርስት ኢምፕሬሽን ነው ማለት ነው። ክሊን የሆነ ፖርትፎሊዮ ነው ወይስ ሜሲ ነው? ክላይንቱ እናንተ የምትሰሩትን ነገሮች በሰከንድ ውስጥ ምን እንደሆነ ይረዳል የሚለው ነው ማለት ነው። ፈርስት ኢምፕሬሽን በጣም ወሳኝ ነገር ነው። ሁለተኛው ደግሞ ክላሪቲ ኦፍ ሰርቪስ ነው። ክላሪቲ ኦፍ ሰርቪስ የምንለው ምንድን ነው? የምትሰጡት ሰርቪስ ግልጽ ነው ወይ የሚለው ነገር ነው ማለት ነው። የምትሰጡት ነገር ግልጽ ነው ወይ ስላችሁ፣ ለምሳሌ ራሳችሁ ምን ብላችሁ ነው ፖዚሽን እያደረጋችሁ ያላችሁት? እንደ ጀነራሊስት ነው ወይስ ደግሞ ስፔሻል ያደረጋችሁበት ነገር አለ? ብራንድ አይነት ሊሆን ይችላል፣ ፖስተር ዲዛይን ሊሆን ይችላል። እነዛን አንድ ነገር ላይ ራሳችሁን ፖዚሽን አደረጋችኋል የሚለው ነው። ወይም ደግሞ ግልጽ የሆነ ነገር አስቀምጣችኋል ወይ ይሄን ነው የምሰራው የሚለው ማለት ነው። ሌላኛው ደግሞ የሰራችሁት ሳምፕል ኳሊቲ አለው ወይ የሚለው ነገር ነው። እንደዛ ስንል ምን ማለታችን ነው? የምትሰሩት ስራ ለምትፈልጉት ክላይንት አስፈላጊ ነው ወይ? ለምሳሌ አንድ ብራንድ አይነት የሚፈልግ ክላይንት ፖስተር ዲዛይን ብቻ ያለው ፖርትፎሊዮ ብታሳዩት ለሱ ሬሌቨንት አይደለም ያ ነገር ማለት ነው። ዮናስ አሰፋ ይባላል። እስቲ ቼክ እናድርገው። የመጀመሪያው ፔጅ የፖርትፎሊዮ 2021 ይላል። ከ2014 ከ2021 የሰራነው ስራ ነው ምሳሌ ፖርትፎሊዮ ያስቀምጠው እና 2021 ማለት በጣም የቆየ ነው። አውትዴትድ የሆነ ፖርትፎሊዮ ማለት ነው እና ወይ እንትኑን ብታወጣው ይሻላል፣ ዓመተ ምህረቱ ብታወጣው ይሻላል። ጀስት እንትኑ ብቻ ቢሆን ማለት ነው ፖርትፎሊዮ ብቻ የሚለው እና ሌላ ኤቭሪቲንግ እና ሰከንድ ፔጅ ላይ ስመጣ ያንተ ፎቶ አለ መሰለኝ በኢሉስትሬሽን የሆነ ሂንት ሰጥቶኛል። ኢሉስትሬተር እንደወቅ ግን ያንተን ፎቶ ኢሉስትሬሽን ባታደረገው አሪፍ ነው። እንትን ብቻ ብታደረገው ጀስት የራስን ፎቶ ብቻ ብታደረገው አሪፍ ነው። ለምን ፐርሰናል ኮኔክሽን መፍጠር ካለበት ከክላይንት ጋር የራስን ፊት በማሳየት ትክክለኛ የራስን ፊት በማሳየት ወይም ፎቶ በማሳየት መፍጠር የምችለው እና እሱን ብታወጣው ባይ ነኝ። ብዙ ቦታ ማየው ነገር አለ። ዲዛይን እና ስኪሎች ብሎ አዶቤ ኢሉስትሬተር፣ ፎቶሾፕ፣ ኢንዲዛይን፣ አፍተር ኢፌክት፣ ፕሪሚየም ምናምን ታረጋላችሁ እና ይህን ያለ ኢፌክቲቭ አለ ባታረጉት ይመረጣል። ብታወጡት እንትና ዝም ብላችሁ ጀስት አባውት ሚ እና ሌላም ስራዎቹ ሊቀጥል ይሻላል እና እሱን ነገር ደግሞ ብታወጣው ባይ ነኝ። ከዛ ላንጉዌጅ ስኪልስ አለ፣ ሆቢስ አለ። ሆቢስ አሁን ይሰራል ጀስት ምንም የሚያመጣው ለውጥ የለም እዚህ ጋር ቢገባም ባይገባም። ሶ ላንጉዌጅ ስኪልስ ችግር የለም የሚቀመጥ እሱ። እሺ ኤዱኬሽን ኪንደር ጋርደን ግሬድ ከ1 እስከ 7 ግሬድ 8 ግሬድ 9 ነው። ምንም የማያስፈልግ ነገር ነው። ማንም ኬር አያደርግም የት እንደተማርክና አውጣው አያስፈልግም። ወርክ ኤክስፒሪየንስ አሉሬ ኢትዮጵያ፣ ኤፊ ምንድነው ኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት፣ ሚኒስትሪ ኦፍ ሄልዝ ኦፍ ኢትዮጵያ አሪፍ ቦታዎች ሰርተሃል። ከዛ ሌላው ደግሞ ሪፈረንስ ተመችቶኛል። ሪፈረንስ ማስቀመጥ በጣም አሪፍ ነገር ነው። ሌሎቻችሁም የሰራችሁላችሁ ሰዎች ካለ ሪፈረንስ ብታስቀምጡ አሪፍ ነው። እነሱ ደውሎ ሰው እንዲጠይቅ ስለእናንተ ኢንፎርሜሽን እንዲያገኝ ምናምን በጣም አሪፍ ተመችቶኛል እሱ። ከዛ ኮንታክት አለ፣ አሪፍ ነው። ኮንታክቱን መጨረሻ ላይ ማድረግ ይችላል። እዚህ ብታረግ ችግር የለም። ከዛ ስራዎች በጣም አሪፍ ናቸው፣ ወድጃቸዋለሁ። ኢሉስትሬሽን ጀስት በደንብ እንትን ሰጥቶኛል። ኢሉስትሬተር እንደሆንክ በደንብ ኢንፎርም አድርጎኛል ፖርትፎሊዮ እና በጣም አሪፍ ነው። ኦኬ ከዛ ሎጎ ላይ ደግሞ አሪፍ ሎጎዎች አሉ፣ ብዙ ሎጎዎች አሉ። ግን ፖርትፎሊዮ መሆን ያለበት እናንተ ሁሉም የሰራችሁትን ስራ ብቻ የምታስቀምጡበት ሳይሆን የሰራችኋቸውን አሪፍ ስራዎች ብቻ የምታሳዩበት ነው መሆን ያለበት። ጀስት 2 ሎጎ 3 ሎጎ ሊሆን ይችላል። እነሱን ሎጎዎች መርጣችሁ ከዛ በአሪፍ አድርጋችሁ ፕሬዘንት ብታደረጉት፣ ኬዝ ስተዲ ብታስቀምጡ በጣም አሪፍ ነው። ኬዝ ስተዲ ብታስቀምጡ አውትካሙ ምንድን ነው የፈጠራችሁት? በደንብ አዌርነስ ፈጥራችኋል። የሰው አይምሮ ውስጥ በደንብ እንዲቀመጥ አድርጋችኋል።
ከእናንተን ያን ስራ ከመስራታችሁና ከመስራታችሁ በፊትና ከሰራችሁ በኋላ የዛ አዲስ ላይ የመጣው ለውጥ ምንድን ነው የሚሉትን ነገሮች ኬዝ ስተዲ በስነስርዓት ሰርታችሁ ኬዝ ስተዲ ብታስቀምጡ አሪፍ እና ክላይንት እንደዚህ አይነት ነገር ሲያይ ሞር ትረስት የማድረግ ነገር ስራውን ይኖረዋል እና ኬዝ ስተዲ በጣም ወሳኝ ነው። ፕሪንቲንግ ማቴሪያል ላይ ስመጣ አንድ ስራ አለ። ኦኬ እስካሁን ሎጎ አይተናል፣ ኢሉስትሬሽን አይተናል። ከዛ ደግሞ አሁን ፕሪንቲንግ ማቴሪያሎች ላይ ነን እና ጀስት 3 ስራዎች ይሰራል ማለት ነው። መጀመሪያ ሳይ ኢሉስትሬተር መስሎኝ ነበረ፣ ግን ጀነራሊስት ነው ራሱን ፖዚሽን እያደረገ ያለው አሴ ጀነራሊስት ነው ማለት ነው። እንደ ስፔሻሊስት አይደለም ራሱን ፖዚሽን እያደረገ ያለው ሰው ሁሉንም ስራ ይሰራል ማለት ነው። እና ፕሪንቲንግ ማቴሪያሎቹን እዚህ ጋር ኦኬ ሌሎች ስራዎች አሉ። ኦኬ ወደ ስር ስመጣ ሶሻል ሚዲያ አለ። በጣም ብዙ ስራዎች ያሉት በአንድ ፖርትፎሊዮ እና እንትን የምታደርጉ አሪፍ ነው። ጀስት የሰራችሁን ስራ እያንዳንዱ ነገር ፖርትፎሊያችሁ ላይ ከምታስቀምጡ ጀስት ስፔሻላይዝ የምታደርጉበት ነገር ላይ እዛ ነገር ላይ ወይ ደግሞ ብዙም ስራ ከሰራችሁ እዛ ቦታ ላይ ጀስት የራሳችሁን ነገር እየፈጠራችሁ እነዛ ነገሮች ፖርትፎሊያችሁ ላይ ብታስቀምጡ ይቻላል። ኤቭሪቲንግ ፖርትፎሊያችሁ ላይ ከምታስቀምጡ ማለት ነው። እና ትንሽ ሜሲ ሊመስልባችሁ ይችላል። እሱ የምታስተካክሉት ማይነኝ ፖርትፎሊዮ አሪፍ ነው። ሞላ ጉዳይ ወዲችዋል። እሺ ሁለተኛ ሪቪው የምናደርገው ፖርትፎሊዮ ደግሞ በረከት ወርቅነህ ይባላል። የቤኪ ነው እና መጀመሪያ ላይ ፎቶ አለ። አሁን ይሄ አሪፍ ነው ፎቶ፣ ግን ፀጉሯ ትንሽ ተጋነነችብኝ የአይነች መሰለኝ ቤኪያ እና እስቲ ቼክ እናደርገው። እንትኑ አባውት ሚ አለ። ኦኬ ከዛ አሁንም እዛ ጋር ቦታውን እዚህ ያለ ሶፍትዌር ስኪልስ ብሎ ኤቭሪቲንግ ነው ደግሞ የሚሰራው ቤኪ ዳቪንቺ፣ ፕሪሚየም፣ አዶቤ፣ አፍተር ኢፌክትስ፣ ብሌንደር፣ ኢንዲዛይን አለ፣ ኢሉስትሬተር አለ፣ ፎቶሾፕ አለ። እንደዚህ ከምታስቀምጡ ትንሽ ስራዎች ብቻ መርጣችሁ ታስቀምጡ ይሻላል እና ሁሉም ነገር ላይ ደግሞ ምንድነው ስፔሻሊስት አይነት እንትን ባታስቀምጡ ጥሩ ነው። ኦኬ ወደ ስራዎቹ ስንመጣ መጀመሪያ የፊልም ፖስተሮች እናገኛለን። የፊልም ፖስተሮች አስቀምጧል እና አሴ ሰጀሽን ምነግርህ ምንድነው ከእነኝህ ውስጥ የወደድካቸውን ስራዎች ለምን እንደወደድካቸው፣ ምን የተለየ ነገር እንዳለው፣ ምን የተለየ ነገር ዴሊቨር እንዳደረግ የምታስቀምጥ ብለህ ጀስት የሆነች አጠር ያለች ነገር የምታስቀምጥባት አሪፍ ነው ላለው። ሌላው አሪፍ ነው አሪፍ ፖስተሮች ናቸው። የልደት ፖስተርም አለ። የልደት ፖስተር ይሰራል አላውቅም ነበር እስከዛሬ የልደት ፖስተር እንደሚሰራ። ፈርስት ኢምፕሬሽን የምንለው ነገር ጥሩ ነው። በሱ በፈርስት ኢምፕሬሽን በምንለው ክራይቴሪያ ፈርስት ኢምፕሬሽን አሁን ፖስተር ዲዛይነር እንደሆነ ነግሮኛል እስካሁን ማለት ነው። በኋላ ላይ ሎጎ እና የተለያዩ ነገሮች ካየው አለ ግን እስካሁን ሎጎ አለ። እሺ ሎጎ ደግሞ ብዙ ሎጎዎች አስቀምጠዋል። እዚህ ጋር አሁን ደቦ ዲጂታል ማርኬቲንግ የሚል ሎጎ ሰርተሃል እና ሎጎ ምንድነው ኬዝ ስተዲው ምንም እዚህ ጋር ምንም እያየው አይደለም እና ጀስት ስለ ሎጎ ለማን እንደሰራ ምናምን የሚናገር ነገርም እዚህ ጋር ተስቀምጧል፣ ግን በጣም ፒክስሌትድ ነው። ክራይቴሪያዎች ውስጥ አንዱ ደግሞ ምን ነበረ? ኳሊቲ ኦፍ ሳምፕል ወርክስ አይደለም፣ ኳሊቲያቸው አሪፍ መሆን አለበት የሚለው እና አይታየኝም እዚህ ጋር ከጎን አስቀምጠዋል፣ ግን በጣም ፒክስሌትድ ነው። ካየው አይታይም በስነስርዓት ፒክስሌትድ ነው እና ጀስት ሙሉ አንድ ስላይድ እየተጠቀምኩ በስነስርዓት ዲቴል ብታበራራ ምን እንደሆነ ጀስት የሚያምር ነገር ብቻ ማስቀመጥ ሳይሆን ዳውን ቱ ወርዝ የሆኑ ነገሮች ሪል ወርልድ ሳምፕሎች ብታስቀምጥ አሪፍ እና ብራንድ አይደንቲቲ ብሎ ከዛ የሰራቸው ብራንድ አይደንቲቲ አሉ አሪፍ ናቸው። ግን ሎጎዎቹን እዚህ ጋር ስደረድር ጀስት እንዲህ ከምታደርግ ብላክ ኤንድ ዋይት ላይ ጀስት አይከኖቹን ብቻ ብታስቀምጣቸው አሪፍ ነው እና በተቻላችሁ መጠን ደግሞ ሚኒማል የሆነ ነገር ለመስራት ሞክሩ ስትሰሩ። እሺ ዘ ፈርስት ፔጅ ጀስት ነጭ ባክግራውንድ ላይ ፖርትፎሊዮ የሚል ጽሁፍ፣ ከዛ ግራፊክ ዲዛይን በትንሹ፣ ከዛ ልዩ ሙሉ የልዩ ፖርትፎሊዮ ነው የምናየው። ትንሽ እንትን ከቨር ፔጇ ላይ ትንሽ ስራ ትፈልጋለች። ማስታወቂያ ታሪፍ ነው። ከዛ ሄለው አባውት ሚ ብሎ አለ። ማይ አፕሮች አስቀምጣለች። ኦኬ አፕሮቿን ዋት ሴትስ ሚ አፓርት ከሌሎች ሰዎች የሚለያትን ነገር አስቀምጣለች። ከዛ ኤዱኬሽን ታስገቡ ችግር የለም ምንም ይሄን ያለ ለውጥ የሚያመጣ ነገር አይደለም። ግን እነኛ ማይ አፕሮች እና ዋት ሴትስ ሚ አፓርት የሚለው በጣም አሪፍ ነገር ነው። ከክራይቴሪያዎች ውስጥ አንደኛውን ነገር አሟልታለች ማለት ነው። እሺ ወደ ፖርትፎሊዮ ሪቪው እንምጣ ማለት ነው።
ኦኬ ጁሲ ማንጎ የሚል ሎጎ አለ። ከዛ በኋላ ኦኬ የሎጎ ኮንሰፕት ምናምን አስቀምጣለች፣ በስነ ስርዓት ሰርታለች ማለት ነው። ከዛ ከለሮች የሰራችው እስካሁን ድረስ አንድ ስራ ነው። እስካሁን ድረስ የእሷን ፖርትፎሊዮ ካያችሁት አንድ ስራ ነው እንትን እያለች ያለችው እያሳየች ያለችው። አሁን በጣም ፐርፌክት። በቃ እንደዚህ ነው የምትሰሩት ነገር፣ እንደዚህ ነው በቃ መሆን ያለበት። ኬዝ ስተዲ የለውም ግን ይሻላል። ቢያንስ እንትኑን በደንብ አስቀምጣለች፣ ራሷን ፖዚሽን አድርጋለች። አሴ ሎጎ ዲዛይነር ወይም ደግሞ አይደንቲቲ ዲዛይነር ራሷን በደንብ ፖዚሽን አድርጋለች ማለት ነው እና በጣም አሪፍ ነው። ከዛ ደግሞ ኪሚ ፒር ኦይልስ የሚል ደግሞ ሌላ አይደንቲቲ ስራ ነው። በቃ በጣም አሪፍ። ከዛ መጨረሻ ላይ ሲቲ ያስቀምጣለች ማለት ነው። አንድ ክራይቴሪያ አሟልታለች። በጣም አሪፍ የልዩ ፖርትፎሊዮ አሪፍ ምሳሌ ነው የሚችል ፖርትፎሊዮ ይመስለኛል። ወደ ቀጣዩ ፖርትፎሊዮ እንግባ። እሺ ቀጣዩ ፖርትፎሊዮ ደግሞ የበረከት ፖርትፎሊዮ ሌላ ቤኪ አለ። ኦኬ መጀመሪያ ላይ ራሱ ፎቶ አለ። ኦኬ በጣም አሪፍ ወድጄዋለሁ። ከቨር ፔጁ በጣም ወድጄዋለሁ። ከዛ ኢንትሮዳክሽን አለው፣ አባውት ሚ አለው፣ ስኪልስ አለው፣ ቴብል ኦፍ ኮንተንት በጣም ናይስ። ኢንትሮዳክሽን በጣም አሪፍ፣ ሶፋ በጣም አሪፍ ነው። በረከት ታደለ አባውት ሚ በጣም አሪፍ። ፐርሰናል ስኪልስ ብሎ አይከን ምናምን 95% ምናምን ነገር የለምና በጣም አሪፍ ነው። ኦኬ ብራንድ አይደንቲቲ ዲዛይነር ነው። ቴሌግራም ሚኒ አፕ ዴቨሎፕመንት ላይ ይሰራል። ከዛ ክሬቲቭ ስትራቴጂ ትሬኒንግ ቢዝነስ ጎልስ ኢንቱ ኢምፓክትፉል ዲዛይን ሶሉሽንስ እና ክሬቲቭ ስትራቴጂ ነው የሚለው ክሬቲቭ ስትራቴጂስት ነው ማለት ነው። ኦኬ ፕሮጀክቶቹ ናቸው ባሌራ አለ። ኦኬ በቃ አጠራ ያሉ ትንሽ ሞካፕ የተጠቀመባቸው እንትኖች አሉ፣ ስራዎች አሉ። አሪፍ አዘር ወርክስ ብለው እንደዚህ ነበር ቅድም ያልኳችሁ። ጀስት አይከኖቹን ብቻ ብታስቀምጡ አሪፍ ነው። አሪፍ የሚላቸውን ስራዎች በሞካፕ አድርጎ በደንብ ፕሬዘንት አድርጎልናል። አንዱ ክራይቴሪያ ሞልቶልናል ማለት ነው፣ አሪፍ ፕሬዘንቴሽን። ከዛ በኋላ ሎጎቹን አዘር ወርክስ ብሎ አስቀምጧል። ከዛ ኮንታክት ብሎ ሲቲ ያስቀምጧል። በጣም ፐርፌክት። ይሄኛውም በጣም አሪፍ የሚባል ፖርትፎሊዮ ነው። በደንብ ኢምፕሩቭ መደረግ ይችላሉ ወይ? አሁን ሁሉም በደንብ ኢምፕሩቭ መደረግ ይችላሉ። ስፔሻሊ ኬዝ ስተዲ በማስቀመጥ ሞካፖችን የተሻሉ ሞካፖች በመጠቀም አንዱን ሎጎ በደንብ በማብራራት በደንብ ኢምፕሩቭ መደረግ ይችላሉ። ግን አሪፍ ነው በደንብ ስለሚያስገኝለት ፖርትፎሊዮ። ወደ ቀጣዩ ኒድ። ቀጣዩ ፖርትፎሊዮ የማን ፖርትፎሊዮ ነው? መዘምር መስፍን ይባላል። የመዘምር ፖርትፎሊዮ ነው ሪቪው የምናደርገው። ከዛ ቴብል ኦፍ ኮንተንት አለው በጣም አሪፍ። አባውት ሚ አለ። ከዛ ኦኬ ፎቶሾፕ ነው ኢሉስትሬተር ብቻ ናይስ። ከዛ ቀጥታ ወደ ሎጎዎቹ ወደ አይከኖቹ ነው ነው። ኦኬ ከዛ የአንድ እንትን አለ። ከዛ ደግሞ ወደ ፖስተር ዲዛይን ሄደናል። ፖስተሮቹ ያምራሉ፣ በጣም አሪፍ ናቸው። በጣም አሪፍ ፖስተሮች ናቸው። ናይስ ሰሪ ምርቶችም አሉት። ኦኬ የኔን የመጀመሪያ ፖርትፎሊዮ ያስታውሰኛል። በጣም አሪፍ። ኦኬ አለቀ። ኦኬ አንድ ስራ ብቻ ነው በሞካፕ ለምን ነው? ኦኬ እያንዳንዱን ሎጎ አንዳንድ ሞካፕ ላይ ያስቀምጠ ነው መሰለኝ ያደረከው። እንደዛ ከምታደርግ ጀስት ትንሽ ስራዎች ብቻ 2-3 ስራዎች ብቻ መርጠህ በደንብ ትናርጋቸው፣ በደንብ ኤክስፕሌን አደረጋቸው እና ፖርትፎሊዮን ደግሞ በተቻለ መጠን ሌሎች ስራ የምትሰሩ ከሆነ ከፋፍሩት ፖርትፎሊዮቹን፣ ፖስተሩ ለብቻ ሎጎ ለብቻ እያደረጋችሁ ማለት ነው። እና አንዳንዶቹ ክራይቴሪያዎች አሟልቷል የቤኪ ፖርትፎሊዮ። ኢትስ ናይስ። ያየሁንን ፖርትፎሊዮ ነው ሪቪው የምናደርገው። ከቨር ፔጅ በጣም አሪፍ ተመችቶኛል፣ ፖርትፎሊዮን ያስቀመጠበት መንገድ። ከዛ ወደ ኢንትሮን የገባው የይሁን ፖርትፎሊዮ ራሱን ያስተዋውቃል። ከዛ በኋላ ኦኬ ኤዱኬሽን አለ፣ ኤክስፒሪየንስ አለ። ከዛ በኋላ ኮንታክት አለ፣ ሪፈረንስ መጀመሪያ እንዳየነው ፖርትፎሊዮ ሪፈረንስ ብታስቀምጡ በጣም አሪፍ ነው። የሰራችሁላችሁ ሰዎች ሪፈረንስ ብታስቀምጡ በጣም አሪፍ። ከዛ ባርኮድ አለ። ኦኬ ቴሌግራም ባርኮድ ነው ስገምት። እሺ ከዛ ኦኬ ይሄ ስኪልስ ብሎ ብዙ ነገሮች ዘርዝሯል። ከዛ ደግሞ ሶፍትዌር ብሎ ደግሞ ለውጥ የሚፈጠር ነገር አይደለም። ከዛ ኢንትሮ አባውት ሚ ስኪልስ ሎጎ ዲዛይን። ሎጎ ዲዛይን ያለ ነው። ሎጎቹን አሁን እዚህ ጋር ኢምፕሩቭ መደረግ ያለበት ነገር መለውኔ ማለት ሎጎቹ ላይ ከጀርባ በሬክታንግል
በተለያዩ ሼፖች አድርገህ ባክግራውንድ ነጭ አስቀምጣልና ብታወጣው አሪፍ ነው። ጀስት ሎጎ አሪፍ ሎጎ ብላክ ኤንድ ዋይት ላይ ማማር አለበት። ብላክ ኤንድ ዋይት ብታረጉትና ብታስቀምጡት አሪፍ ነው ባይነኝ እና እንደዛ ቢሆን አሪፍ ነው። እና ደግሞ በተሻላችሁ መጠን ሚኒማል የሆኑ ነገሮች ለመስራት ሞክሩ። እና ደግሞ ቨርሳታይል መሆን አለበት። ሎጎችሁ ቨርሳታይል መሆን አለበት። ሶሻል ሚዲያ ላይ የተለያዩ ባነሮች ላይ እና የፕሪንቲንግ ማቴሪያሎች ላይ በደንብ ወጥቶ መታየት መቻል አለበት እና ማስቸገርም የለበትም እንትን ለመስራት ማለት ነው። እና እንደዚህ አይነት ሎጎዎች ብትሰሩ አሪፍ ነው እላለሁ። ከዛ ወደ ስራችሁ ስንመጣ ኦኬ የፓኬጂንግ የብራንዲንግ ስራ መስለኝ የብራንዲንግ ስራ አለ። ኦኬ አሁን እዚያ የኮፊ ስራ ሰርተሃል፣ ግን ፓኬጁን ምን እንደሚመስል እና ሎጎን ብቻ ያስቀመጥክልና ሞር ፈርዘር ሄደ ሎጎን እንዴት እንደሰራው ምንድነው የሎጎ ስቶሪ የሚለውን ነገር ብታስቀምጥልን አሪፍ ነው። ኬዝ ስታዲ ብትሰራልን ማለት ነው። ጀስት አሁን አንድ ክላይንት የሄድክበትን ፕሮሰስ ያመጣቸውን እንትኖች ለውጦች ማወቅ ይፈልጋል እና እነሱ ነገሮች ብታስቀምጣቸው አሪፍ ነው ባይ ነኝ። ጀስት ፓኬጁን እና ሎጎ ብቻ ብታስቀምጥልን ማለት ነው። ኦኬ ብዙ ስራዎች ሰርቷል፣ አሪፍ ነው በጣም። ከዛ የፖስተር ስራዎች አሉ። ኦኬ የተሰራለት ድርጅት አለ ከጎን፣ አሪፍ ናቸው። ኦኬ አሪፍ ፖርትፎሊዮ ነው። መጨረሻ ላይ ሲቲ ያለው በቃ ኦኬ። ሌላኛው ደግሞ የቢሃንስ ፖርትፎሊዮ ነው። የቢሃንስ ፖርትፎሊዮ ነው። የማን ነው? የአዲስ አበባ ፖርትፎሊዮ ነው። ኦኬ እንትኗ ተመችታኛለች። የራስን ፎቶ ያስቀምጥበት እንትን አሪፍ ነው። ከዛ ኮንታክት አለ። ሲቲ መጨረሻ ላይ ብታደርጉት አሪፍ ነው። መጨረሻ ላይ ቢሆን አሪፍ ነው። ቴክኒካል ስኪሎች ብለህ አይኮኖች ያስቀምጣል። ከዛ ኢንተረስት አለ። ኢንተረስቱ ምንድነው? ብራንዲንግ ፎር ፋሽን ኤንድ ስታርታፕ ቢዝነስስ፣ ፉትቦል ኤንድ ስፖርት፣ ብራንድ አይደንቲቲ። ኦኬ መስራት የምፈልጋቸውን ነገሮች ክላሪፋይ ያደርጋል። ከዛ በኋላ ላንጉጅ አለ፣ ኤክስፒሪየንስ አለ፣ ኤዱኬሽን አለ። ኦኬ ወደ ሎጎዎች ኦኬ ናይስ። ሎጎዎቹን ፕሬዘንት ያደረገበት መንገድ ምንድነው? ጀስት ብላክ ኤንድ ዋይት ላይ አስቀምጦ እንትን ብሏቸዋል። አሪፍ ናቸው። ከዛም ደግሞ በቃ በጣም አሪፍ። ከዛ ፖርትፎሊዮ ብለህ ኦኬ የሰራቸውን ስራዎች በሞካፕ አድርጎ አሪፍ አድርጎ አስቀምጧቸዋል። ግን እንደዚህ አንድ ቦታ ከምደረድሯቸው ጀስት አንድ ሙሉ ስላይድ ወስደው በስነስርዓት ቢቀመጡ አሪፍ ነው ባይ ነኝ። ሙሉ እንትን እንዲታይ ማለት ነው፣ ስራዎቹ እንዲታዩ በዲቴል ማለት ነው። ከምንም ወርክስ እንትን የሳምፕሎቹ ኳሊቲ በደንብ እንትን እንዲላችሁ ማለት ነው፣ በደንብ እንዲታይላችሁ። ኦኬ ከዛ ከስራዎቹ በኋላ ከዛ ምንድን ያለው ታንክ ዩ ፎር ዋቺንግ አለቀ። በጣም አሪፍ ናይስ። ጀስት በደንብ ራስን ፖዚሽን አድርገሃል እንደ ብራንድ አይደንቲቲ ዲዛይነር።